አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀያት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያላችሁልኝ የኔ ውድ ንቆቼ እና እንዴት ናችሁ? አላችሁልኝ ወይ? ቤተሰብ መተናል። እንግዲህ ሙያዬ ያስደሰተው ሰው በላይክ ጀምር ቤቴን ማለት ነው። ዛሬ ምን ያሳያችሁ የመግሉብ አሰራር ነው። እዚህ ጋር የዶሮውን ቆዳ ለምን አላነሳችሁ ልትሉ ትችላላችሁ። ሰዎች ስለሚፈልጉ ነው ዝም አልኩት ማለት ነው። ሰው እንደ ቤቱ እንጂ እንደ ጎረቤት አይኖሩም። ሁሉም የየቤቱ እንደምታውቁ ነው። አረብ ሀገር ያኔ በሀገራችን ቢሆን ሰው እንደ ቤቱ ነው የሚኖረው ማለት ነው። እና እዚህ ጋር ሽንኩርቴን ካቁላላው በኋላ ዶሮን አስገብቼ ከዛ በኋላ ቲማቲምን ጉርድ አድርጌ ነው በትንሽ አይደለም የቆረጥኩት ማለት ነው። እና ነጭ ሽንኩርቱን ከቲማቲም አንድ ላይ ነው ያደረኩት። እዚህ ጋር ደግሞ የሚታያችሁ ኩዳር ወይንም ድንቻና ካሮት፣ ቃሪያ፣ ቤድጃን፣ ኩሳ ይሄ በእኛ ቤት አይጠበስም ማለት ነው። ምክንያቱም ሰውዬም አይፈልግም፣ ሁላቸውም አይፈልጉም። ምክንያቱም ያኔ ዘይት ለጤንነት ጥሩ አይደለም እንደሚታውቁ ነው። እኔ ራሱ ሐኪም አትብዬ ያለን ነው የተጠበሰ ነገር እንዳትበይ ስላለኝ፣ እነሱም ደግሞ በዛ ልክ ነው አይበሉም ማለት ነው። ግን ጥፍጥናው ያኔ በዘይት ቢጠበስ ጥሩ ነው እና ለዛ ነው አይጠበስም ማለት ነው። ይሄ የተቆረጠው አጥቤ ማለት ነው እንትን ድስት ላይ ነው ምልከተው ማለት ነው። አንድ ላይ ድስት ላይ ነው ምልከተው። ከዛ በኋላ እዚህ ጋር እንደምታዩት ጥበርቂ ያስቀመጥ። እዚህ ጋር ደግሞ በቅድም እያያችሁ እንትን ነው ማለት ነው። እንትኑ ዶሮ በቅድም እያያችሁት እንትን ዶሮዬ ነው። በጣም ደስ ይላል። ጣዕሙም አትጠይቁኝም ማለት ነው። ሙያሽን አታካብጂ እንዳትሉኝ። ይህንን ይመስላል። እንትኑ ቲማቲም እየቀላቀልኩበት ስለሆነ ነው ቀይ የሆነው። በነገራችን ላይ እዚህ ቤት የሚያቃጥል ነገር ይወዳሉ፣ ግን አብዝቶ ማቃጠል ጥሩ አይደለም ለጮንጋራ ማለት ነው። እንደ ሀበሻ ነው የሚበሉት የሚያቃጥል ነገር። ልጁ እያቆራረጠኝ ስለሆነ ነው በመሀል ተቀረጥኩ ነው። እና እዚህ ጋር እያረኩታየ እና እዚህ አስገብቼ እዚህ ጋር ደግሞ እንዳያችሁ ነው ሩዜን እያስገባው እንትኑ ውስጥ ላይ ነው ያለው ማለት ነው። አያችሁ፣ በነገራችን ወላ በጣም ደስ ይላል። ከላይ ደግሞ እንትን ነው ያስገባውበት ማለት ነው። ኩርኩም ያስት እርድ ወይንም ኩርኩም ነው ከላይ ላይ ረፈረፈ ነሽንሽ ማለት ነው። ይህንን ይመስላል። መግሉባይ እንደምትወዱት ተስፋ አለኝ። እዚህ ጋር ደግሞ ልጁ አንድ ልጅ መግሉባ የማይበላ ልጅ አለ ከቤት። ይሄ ለብቻ ነው የተሰራለት፣ አይወድም ማለት ነው። ለዛ ነው። እና እስቲ ቤቴን በላይክ እና በሰብስክራይብ ፋፊሽ አርጉኝ። ሙያዬን ወደዳችሁ ደግሞ በላይክ በሰብስክራይብ። የኔ ሰብስክራይብም አልሄደም፣ ሰዓት የለኝም። እንግዲህ ተስፋ አልቆርጥም ብዬ ነው እንጂ። እዚህ ጋር ደግሞ ጌሚያት ማን ነው የሚወደው? እኔ ግን ምን ታረጋለህ? በጣም ነው ጌሚያት የሚወድ ነበር፣ ግን ሐኪም እንዳትበይ ስላለኝ አቆምኩት ማለት ነው። ዘይት ስላለው በፊት በጣም ነው የሚወደው ወላሂ። በከቡና ጋር እንዴት ደስ የሚል ብታዩ። ይሄንን ይመስላል። ጌመር ግን ልጆቹም በጣም ወዶታል። ጌም ያስላቸው ነው የሚሉት፣ ጭርር ነው የሚሉት፣ አያስቀምጡኝም ማለት ነው። በጣም ነው የሚወዱት ወላሂ በእውነት። እና ይሄንን ይመስላል ጌሚያቴ። ከመጀመሪያው አልቀረስኩም ነበር። እስቲ ለቤተሰቦቼ ለወዱ ተመልካቾቼ ለምን አላሳያቸው ብዬ ነው። እና ማሰላም ይሄንን ይመስላል። ይሄ ልጅ ልቀርጽማ እንትን ላረክማ ዘይዲት ላረጋ አልሰጣኝ ማለት ነው። ይሄንን ይመስላል ጌሚያቴ። ያ ጌሚያት ደግሞ ቀላል ነው። በትንሹም ውሃና እንትን ሱካር ምናምን ነው። እዚህ ጋር ደግሞ አግማይ ይባላል። ዜቲያ የሆነ ቦታ ለዚያራ ልትሄድ ነበር
ገገማይና ቪዛ ስሪልኝ ስትለኝ ቪዛ ደግሞ ዋው 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 ደስ የምትል ቪዛ ነበረች። እንዴት ሲትበሉት እንዴት የሚጣፍጥ ደግሞ በዛ ላይ በጣም ለስለስ ያለ ቪዛ ነበር ማለት ነው። እሺ ቤቴን በላይክ ሰብስክራይብ አበረታቱኝ ማለት ነው። እስቲ ዝም ብላችሁ አትለፉ። ቤቴን ደምሩኝ። ምን አለበት እኔ እህታችን ነው። እርስ በርሳችን ደግሞ ተደማመርን ብናድግ ደግሞ የተሻለ ነው። አይተን እጃችን አሻራ ብንጠይል ጥሩ ነው። ቪዛ ይሄንን ይመስላል። ግን አረቦች የሆነ ሙያ ካስለመዳቸው በጣም ይሄንን ይመስል ነበር። አረቦች ደግሞ የሆነ ነገር በቃ ካስለመዳቸው አይለቁም። ግን ብዙ አረቦች እኮ ከውጭ ነው አምጥቶ የሆነ ዚያራ የሚሄዱት። እኔ ሴቷ ምንም አትሄድም። በቃ ስሪልኝ ነው ልልሄድ ነው በቃ ምን የለ በቃ ያኔ አንዳንዴ በጣም ይናደዳለሁ ማለት ነው። ከስራውም ተነሳ በዛ ላይ ድጋሜ እንትን መጀናት ምናምን ቪዛ ምናምን ነው ያዝደክማል። እንትኑን ቲማቲሙን ስታረጉ ክሽናል ራሱ ይፈልጋል። ዘይቱንን ስታረጉ ያኔ አለ አይደል ጅብኑን ያ ስታረጉ በጣም ያደክማል። በእውነት ማለት ነው። ያ ስለሆነ በጣም ያደክማል ከስራው በቃ ሲሰሩ በእውነት ዛሬ እንትኔ ቪዛዬ በጣም ደስ የሚል ቪዛ ነበር። እስቲ ለተመልካቾቼ እንዴት አላሳያቸው? እስቲ ሙያዬን ይሉኝ ነው። ይኸው እንትን በዛዝ ገብቼ እንዳይበርድበት ስትሄድ ደግሞ በሌላ ሳህን አርጌ ወደ ትብትብ አርጌ ነው የምላስረክባት። በዛ ላይ ሹክረን አትልም። አይ ወይ ስደት ወይ ስደት ወይ ስደት ወይ ገንዘብ የማያረግ ነገር የለም። ኢንሻአላ የሆነ ቀልኛም ታድለን አድሎን ተደላደልን በሀገራችን። እስቲ ከቤታችን ከቤተሰቦቻችን ከልጆቻችን ፋፍሽ የምንልበት መንገድና ጊዜ አላህ ያምጣልን ኢንሻአላህ። እንግዲህ ሀገራችንም ደግሞ አድሎ ችግር ተጨርሶ መከራ ሁሉም ነገር ተጨራርሶ ጥርግ ብሎ ሊሄድለት ለሀገራችን ዱዓ ማድረግ ነው። ካላ ደግሞ መስራት ቀላል ነው። እኛን የሚገድለን ደግሞ የሚጎዳን አለመኖር ነው። ገንዘብ ወይም ሆነ ነገር አለመኖር ነው እንጂ እኛ መስራት እና ከባድ ነው። ይስጣንላ ደግሞ ለኛ ለራሳችን በሀገራችን ሰርተን እንደዚህ የምንኖርበት አድርገን ማለት ነው። ይኸው ያኔ በሀገራችን ዱቄት የለም ሳይሆን ዘይት ምናምን የለም ሳይሆን አለ አይደል ገጠራማ አካባቢ ሁሉ ነገር አይሟላላትም ማለት ነው። ከተማ ሊኖር ይችላል። እና ይሄንን አድርጌ ለሴትያ ፋፊሽ የሚል ደስ የሚል ርትብትብ በርግለት እንደው በዚህ ያላመሰገነ ሰው እንዴት ምን ይባላል? ግን ለበጣም ደስ የሚል አሰራር ነው። በዛም ላይ ተርቲቡ በጣም ደስ የሚል ነበር። በጊዜው እኔ በጣም ደስ ብሎኛል። ያኔ እጃቸው እንደዚህ ውጤታማ ሲሆን ወላሂ በጣም ደስ የሆነ ነገር ሰርታችሁ ሲበላሽ በጣም ያስጠላል፣ ግን ሲቀና ሆነ ደስ ይላል ማለት ነው። እሷ ደግሞ ራሷ ቤት ሄደች። እኔ ደግሞ ከቤት ነበርኩ ልጆችን የጠበቅኩ። እስቲ ግቤ ላይ ውሃ ስላጠጣይ ዞር ዞር ብዬ እስቲ ቀረጽ አድርጌ እኔ በነገራችን ላይ ባለፈውም ለቅቄያለሁ። እንደዚህ አይነት ቦታ በጣም ደስ ይለኛል። ያን ለአይናችሁ ተስፋ ነው። በቃ አንዳንዴ ቡና አፍልታችሁ በዚህ አይነት ቁጭ ስትሉ በጣም ደስ ይላል። በጣም ያምራል ማለት ነው። እና ደስ የሚል ቦታ ነው ያለሁት። ያን ያለሁት ይሁን ግቤው ማለት ነው። ግቤው በጣም ደስ ይላል። በጣም ያምራል። የልጅ ግን ለመስራት ማሰጣኝ ባይገርማችሁ ውር እያለ በዛው በዚህ ተቀምጬ እስቲ ሊቀራት ለቤተሰቦቼ እስቲ ብዬም በስ አንዳንዴ ሲከፋኝ ውጭ ነው የምለውጣው። ያኔ ግቤ ላይ ሆነ አለ አይደል ስራ ሲበዛብኝ
ወይንም ሰዎች ከሌሉ ስራ ከሌለብኝም ሲበዛብኝም ስራዬን ግማሽ ካረኩ በኋላ እስቲ አይምሬን እንደ ፋፋ ላርግ እስቲ አይምሬን ነዘናዘላ ላርግ ብዬ እወጣለሁ። በነገራችን ላይ ግቤም ላይ የተፈረሻ እንትን አለ ማለት ነው። እንደ ሳር አይነት ማለት ነው። በዛ ወጥቼ ሳር አይነት አለ ማለት ነው። በዚህ እወጣለሁ ማለት ነው። በዛ ወጥቼ ይቀመጣለሁ። ከፈለኩ ቡና መፍልቼ ግን በፊት ቡና አፍላ ነበር። ከታመምኩ በኋላ ቡናም ተውኩት። አረ ጉድ ጉድ ጉድ! አረ የአፍያችን ይመልስልን ወላሂ። አረ እድሜ ይፍታኛው ለሚታመሙ ሰዎች አላህ ይርዳቸው። እኔ ለትንሽ ጊዜ ያሳለፍኩት በጣም ከባድ ነው። እዚህ ጋር ደግሞ ምሰጋ ነበር። ማታ ነው የሰራሁት ምሰጋ። እንደዚህ አርጌ ቆንጆ አርጌ ሰርቼ በኋላ ደግሞ እንትን አረኩት ማለት ነው። ፍርኑ ላይ ማለት ነው። ጅብን ምናምን አርጌ ጅብን ጌሽጣ አርጌ እንትን አረኩት ማለት ነው። ፍርኑ ላይ አስገብቼ ሞያዬ ደስ አላችሁ ያስደስታችሁ፣ የሰው ደስታ የሚያስደስታችሁ የኔን ቤት ስትገቡ ላይክ፣ ሼር፣ ሰብስክራይብ ብለው ለምን ትደርስ ደግሞ የሆነ ሰው ሲታበረታቱት እንዴት የሚበረታታ ወላሂ። የሆነ ሰው ደግሞ ሰው ዝም ብሎ ሲያልፈው ያሰበው ሳይሳካለት ይቀር የሁሉም ነገር ቀስሙ ይሰበራል። በቃ አላዳል ያኔ እንትን አትሉ ማለት ነው። ደስተኛ አትሆኑበትም ሲሰሩ ራሱ ቤት ራሱ እንደዚህ ከጣዘዘ ወይንም ከተኛ ምን አረጋል የምትሉበት ሁኔታ አለ። ብቻ ሚዲያ ደግሞ ሰው ይፈልጋል። ሰው በጣም ነው የሚያስፈልገው በእውነት ለመናገር ብቻ ከባድ ነው። አላህ ደግሞ ለእኛም ሰብሩን ይስጣን። እናንተንም እዚህ አሁን የሰራሁት እያችሁ እዚህ ጋር ጃይዝ አረኩት ፍርኑ ላይ ለማስገባት ነው። ይሄ ዶሮ፣ ድንች በነገራችን ላይ በእንትን አላረኩትም በዘይት አይደለም